የሆነ ነገር የምትጠቀጥቅ ነበር የምትመስለው እንጂ ፍጥነትህ በጣም ይገርማል። አስገራሚ ነበር። ሜላት ያደክማል? አዎ በጣም እጅ ያደክማል በጣም። ግን በጣም ይገርማል። በልጠሽዋል። 150 ነበር ውስጡ ያለው ሶፍት። ስለዚህ 5ቱ ይቀንሳል። ለምን አንድ ላይ ስላወጣቸው ማለት ነው። ስለዚህ 145 ይሆናል ማለት ነው። ከነበራችሁ 7 ነጥብ ጋር 152 እኩል። ስለዚህ የነ ሜላትና የነ ኢዮብ ቡድን እኩል 152 ሆኗል። ፉክክሩ ደስ ይላል። ማን ይጀምራው? እና ኢዮብ ትጀምራላችሁ እሺ አይደለም? ለምን 145 ስለሆነ ነጥባችሁ ማለት ነው። እሺ የመጀመሪያው ዙር ጨዋታ 4 ይህ ውድድር የፕላስቲክ ስፕሪንግ ከተወዳዳሪው ጭንቅላት ላይ ከታሰረ በኋላ ይጀምራል። ተወዳዳሪው ጭንቅላቱን በማንቀሳቀስ ስፕሪንጉ ሙሉ በሙሉ ጭንቅላቱ ላይ ተጣጥፎ እንዲቀመጥ ማድረግ አለበት። በ60 ሰከንዶች ውስጥ ድርጊቱ ማጠናቀቅ አሸናፊ ያደርጋል። ማን ይጫወት? ኢዮብ የማርያምን በጭብጨባ ወደ ሜዳ የማርያም እንጀምር። ለመጀመር ዝግጁ ነሽ? ደግሞ ስታምሪ ሙሽራ መሰልሽ። እንጀምር። እሺ ጨዋታ ለመጀመር ተዘጋጂ። ለመጀመር 3 2 ሞራል ስጧት። ሞራል 50 ሰከንድ ይቀራል። አይዞሽ 40 ሰከንድ ይቀራል። 35 ሰከንድ 30 ሰከንድ 25 ሰከንድ ይቀራል። 20 ሰከንድ ይቀራል። 10 ሰከንድ ይቀራል። 4 3 2 1 ጭንቅላትሽን ነቀነቅሽ። ምን ነው የማርያምዬ እንዴት ነበር? ጭንቅላት ያስፈራል። ሜላትዬ ማን ይጫወት? ዝግጁ ነህ ለመጫወት? እሺ ሞቅ ባለ ጭብጨባ ወደ ሜዳው። እስጢፋኖስ ለመጀመር ዝግጁ ነህ? ዝግጁ። አይዞህ ቀና ብላ አዋራኝ። ለመጀመር 3 2 ጀምረናል። አምስት ሰከንድ ይቀራል። ሰላሳ አምስት ሰከንድ 30 ሰከንድ ይቀራል። 15 ሰከንድ ይቀራል። ሞራል ስጡት። ሞራል 5 4 3 ምንድን ነው? ልክ ጨዋታውን ከጨረሳችሁ በኋላ አውልቃችሁ ለመሮጥ ነው የምትጣደፉት። ይጨንቃል እንዴ? እስጢፋኖስን ሞቅ ባለ ጭብጨባ ወደ
ሁለቱ ቡድን ያው እኩል ነጥብ ላይ ነው ያለው 152 ስለዚህ ይሄ የአምስተኛ ጨዋታ ነው። የአምስተኛው ጨዋታ የመጨረሻ ጨዋታ ነው። ስለዚህ ጠንክሮ መጫወት ይፈልጋል። ይሄንን ጨዋታ ማን ይጀምር? እንጀምራለን በፈቃደኝነት ማለት ነው። እሺ ስለዚህ የመጀመሪያ ዙር ጨዋታ 5 በዚህ ውድድር ተወዳዳሪው የተዘጋጀለትን ክብ መሽከርከሪያ በመጠቀም በተለያየ ርቀት ላይ የተቀመጡትን ጠርሙሶች ጋር በማጋጨት ክቡ መሃል ጠርሙሱን አድርጎ እንዲቀመጥ ማድረግ አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ማን ይጫወት? ሜላትዬ እኔ ጨዋታ የወሳኝ ጨዋታ ነው። ስለዚህ 3 ነጥብ አለው እዚህ ጨዋታ ላይ 3 ጎማዎች ስላሉት ማለት ነው። ስለዚህ 3ቱን ነጥብ ለመስራት መታገል ነው። ሜላትን ሞቅ ባለ ጭብጨባ ወደ ጨዋታ ለመጀመር ዝግጁ ነሽ? እንጀምር። እሺ ለመጀመር ተዘጋጂ። ጨዋታ ለመጀመር 3 2 ሞራል ሲሆን ጊዜ አለ 35 ሰከንድ ይቀርሻል። ጊዜ አለ ከተጫወች 30 ሰከንድ ይቀራል። 20 ሰከንድ ይቀራል። ተጫወች ጊዜ አለ። አይዞሽ ነው 10 ሰከንድ ይቀራል። 5 ሰከንድ ተጫወች። አይዞሽ 2 አልፏል። አሪፍ ሙከራ። እሺ ሞቅ ያለ ጭብጨባ። 152 ለ152 እዮቤ አቤት ማን ይጫወት? ታሪክ ጨዋታ ለመጀመር ተዘጋጂ። ለመጀመር 3 2 በአየር ላይ አታስፈንጥሪ። እሺ ሰላሳ 5 ሰከንድ ተጫወች። 20 ሰከንድ ይቀራል። ተጫወች። በሰከንድ ተጠቀምሽ። 10 ሰከንድ ይቀራል። 5 ከተትሽው እንደ መጨረሻው በእጅሽ። አይ ደስ ይላል በጣም። ምንድን ነበር የሚፈልገው ጨዋታ? ማለት ወደ ሌላ አንተ እንደዚህ ስትወረውረው እሱ ወደ ሌላ ቦታ ይሄዳል። አቅጣጫውን መገም ሜላትስ ልምድ የሚጠይቅ ጨዋታ ይመስላል። መለማመድ ይፈልጋል። አዎ ይመስላል። በጣም የሚገርመው ነገር ግን በአፍታ ጨዋታ ታሪክ እንግዲህ ሁለቱም ቡድኖች በከፍተኛ ትንቅንቅና ፉክክር 152 ነጥብ በመያዝ ወደ ሁለተኛው ዙር ጨዋታ ተናንቀው ገብተዋል ተያይዘው